رب العالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. وبعد የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ የተከበራችሁ የዑለማዎች ስራ አስፈጻሚ ኮሚቴ አባላትና ሰብሳቢ፣ የተከበራችሁ የሙፍቲዎች አባላት፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላት፣ የተከበራችሁ የሚዲያ ባለቤቶች፣ እንዲሁም የተከበራችሁ በዚህ መስኮት የምትመለከቱን መላው ዜጎቻችን ሙስሊሞች፣ በሀገር ውስጥ የምትገኙ ከሀገር ውጭ የምትመለከቱን በያላችሁበት የአላህ ሰላምታ ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ወንድሞቻችን፣ ዜጎቻችን፣ ዛሬም እንደ ወትሮው ከእናንተ ጋር ማገናኘት የፈለግነው እጅግ በጣም የምንወደውና የምንተገብረው እውቀታችን የምንቀስምበት አብተን የነበረውና በዚህ ወቀና መንግስታችን በለውጥ መንግስታችን ያገኘነው እድል በቁጭት ለመከታተልና ለመጠቀም ለመተግበር እየተገን ባለንበት እንቅፋቶች በየጊዜ ሲፈራረቁብን የነበሩና በትዕግስት በመቻቻል በሚለው መቻቻል የሚለውን ቃል ትተን ነበረ። በዚህ በለውጡ መንግስት መቻቻል ማለት ትርጉሙ ለእናንተ መተርጎም አያስፈልግም። አንዱ ሸካሚና አንዱ ተሸካሚ ማለት ነው። ያ የለም። ወቅቱ የእኩልነትና የሙሉ መብት መጠቀም ስለሆነ፣ ሆኖም ግን በትምህርት ሚኒስቴር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው። በመቻል ነው ያሳለፍነው። እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደ ኋላ ስንመለከት እናስታውሳለን። ያለፉትን ቁስሎች እንድነካኩ አንፈልግም። ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት መድኃኒቱን ሕክምናውን ይዞ መጥቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት ባለንበት ወቅት በተወሰኑት ሚኒስትሮች በተወሰኑት ሌላው ካልሳናካ በትምህርት ሚኒስቴር እየተደረገብን ያለ ከትምህርት ገበታ እንድንባረር ተባረናልን፣ ተመንቅለናልን። ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባራለች፣ ተፈናቅላለች።
ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ ሰላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርጓል፣ በጫማ ተረግጠዋል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚች ላይ ችለን ዘመናትን አሳልፈናል። ሰላት ቦታቸው ላይ የከብት አዛባታ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፈናል። ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸቃቸው አስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየን እየሰማን አቤቱታ እየጎረፈ ህዝቡ እያለቀሰ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆነ። እስኪ ሰላም ይበልጣል። በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንድፈጠርም አንፈልግም። ብዙ ደስታዎች፣ ብዙ ለውጦች፣ ብዙ እድገቶች እያየን ነው። እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላለመፍጠር ችለን ዛሬ ደርሰናል። የኛ ትዕግስት ሄዶ አሁን የሸሪዓ አልባሶቻችን እንድናወልቅ በይፋ በአደባባይ ታውጆብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙ ህብረተሰብ ድሮ በአጼዎች በተለመደ መልክ እንድፈናቀል ቋንቋውን አዙሮ አሁን አዙሮ መጥቶብናል። ድሮ ታችኛው ሰርተፊኬት ለመቀበል እንኳን ስም እንዲቀየር ይገደዳል። ሁላችሁም ታውቃላችሁ። አውያ ፍቅርና እኩልነት መጥቷል በምንልበት ሰዓት አሁን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ፣ ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብሎ የሚለዩ ሰዎች አሉ። ማን ነው የለየላቸው? የቆኛ ድርሻ ነው። የሂጃብ ነው፣ ይሄ ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድን ነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነኝ መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል
ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ፣ ፖሊሲዎች የተከበሩ፣ የትምህርትን ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩም ይህንን አውቆ እዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትም ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀይረዋልና። ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ፊቱን መልሶ እያስተባበረ ባለበት ይሄ አጀንዳ ሆኖ እንድነሳ ለምን እንደተፈለገ ራሱ አናውቅ። ምርጫችን ለወደፊት በሰላም በፍቅር በክብር ያለ ጫጫታ እንዲያልቅ ስለምንፈልግ ማንኛውም አጀንዳ ከምርጫችን ጋር ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነውና ልክ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሰላማዊና ፍትሃዊ በሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንን ከዛ በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሀል ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምረው እንዲወጡ ያስተላለፈውን መልእክት እንዲመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ። ይህንን እስከ መጨረሻ ተከታትሎ የሚያስጨርሱ 17 አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባለድርሻዎች የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ ወዳለሁ። ይህንን ተከትሎ ማንኛውም ሕገ መንግስታችን ተከትሎ ከዛ ውጪ የሙስሊምን መብት ጋፋለሁ ብሎ የሚያሻጥር ካለ አሻጥርነቱን የማንቀበል መሆኑን ደግሜ ደጋግሜ ለመግለጽ ወዳለሁ። አመሰግናለሁ። በተረፈ ሙሉ ቃላ መግለጫውን እንዲያነቡልን ለተከበሩ የስራ አስፈጻሚ ኮሚቴ አባል ዋና ጸሐፊ ተወካይ ሀጂ ፋሪስ ወደዚህ መጥቶ እንዲያነቡልን እጠይቃለሁ።